አንዳንድ ጊዜ ኑሮ ይከብዳል። ሐሳብና ጭንቀት ቤታችን ድረስ ሰርገው ገብተው ሰላማችንን ሊያናውጡት ይችላሉ። በተለይ ለምትወዳት ሚስትህ ፊቷ ላይ ያለው ደስታ ሲጠፋ ማየት ትልቅ ህመም ነው። ዛሬ አንድ አስደናቂ ታሪክ እናያለን። በጭንቀት የዛለን ልብ በፍቅር እንዴት ማከም እንደሚቻል የሚያሳይ። ባለቤትየው ከዒሻ ሶላት ሲመለስ ቤቱ ውስጥ ለየት ያለ ቅዝቃዜ ተሰማው። የሚወዳት ሚስቱ ልብሶቹን እያጣጠፈች ቢሆንም መንፈሷ ግን እዛው አልነበረም። በሐሳብ ጭልጥ ብላ ርቃ ሄዳለች። አሰላሙ አለይኩም አላት። ሰላምታውንም መለሰች። ግን ያ የዘውትር ፈገግታ አብሯት አልነበረም። ይህን የተረዳው ነቄ ባል ምንም ጥያቄ አላበዛበት። ዝም ብሎ እጇን በስሱ ያዝ አደረገና ወደ መጅሊስ ወሰዳት። ደረቱ ላይ አስጠግቶ በጣቶቹ ፀጉሯን እያርመሰመሰ በዝግታ ጠየቃት፣ ምን ሆንሽ የኔ ውድ? በዚህ ሰዓት ሚስት የተሰማት እንክብካቤ ቀስ በቀስ የውስጧን ድብርት ገሸሽ አደረገው። የአንገቷ መሳም፣ የቃላቶቹ ልስላሴ ስሜቷን አነቃቃው። በረጅሙ ተነፈሰች። የኑሮ መወደድ፣ የባልየው ሥራ መቀዝቀዝና ስለ ወደፊት ሙስተቅበላቸው ያላትን ስጋት እረፍት እንደነሳት ነገረችው። ባልየው ግን ፈገግታው አልጠፋም ነበር። እጇን ይበልጥ ጨበጥ አድርጎ በመያዝ እንዲህ አላት፣ የኔ ውድ፣ የአይኔ ማረፊያ፣ አብረን እስካለን ድረስ አታስቢ። ዱንያ ልትጠብ ትችላለች፣ ቀልቤ ግን ላንቺ ሁሌም ሰፊ ነው። እጅሽ በእጄ እስካለ ድረስ ምንም የምፈራው ነገር የለም አላት። እነኚህ ቃላቶች ለእሷ መድኃኒት ነበሩ። የቤቱ ብርሃን ዳግም ተመለሰ። ያን የሚያምር ቀሚሷን አጥልቃ ሌላ ሰው ሆና ተመልሳ መጣች። የቤቱን ውበት ጨመረችለት። ለሱማ ሁሌም ሙሽራው ነች። አቅሙን በፈቀደ ቁጥር የሚያማምሩ ቀሚሶችን የሚገዛላትም ለዚሁ ነው። ሰውነቷ በተፈጥሮ የሚያምር ነው። ሁሉንም አይነት ልብስ ይቀበላል። እንደው መዳበሪያ የምትለብስ ጆንያን ብታጠልቅ እሷ ላይ ያምርባታል። ጭንቀት በፈገግታ ተተካ። ድብርት በፍቅር ተሸነፈ። ያች ሌሊት ለነሱ እንደ በድር ጨረቃ የፈካች ነበረች። ውድ ባሎች፣ ሚስቶቻቸው ሲከፋቸው ቃላት ብቻ ሳይሆን ስሜታቸውንም አካፍሏቸው። ፍቅር ካለ የማይታለፍ የኑሮ ፈተና የለም። ይህ ታሪክ ካስተማራችሁ ላይክ ማድረጉን እንዳትረሱ። እናንተስ በትዳር ውስጥ ጭንቀትን በምን መንገድ ታሸንፉታላችሁ? አስተያየታችሁን ኮመንት ላይ አስፍሩልኝ። ለሌሎች እንዲደርስም ሼር አድርጉት። በሚቀጥለው ቪዲዮ እስክንገናኝ ሰላም።